ጨብጥ በሽታ ከእናት ወደ ልጅ እንደሚተላለፍ ታውቃላችሁ? ጨብጥ በሽታ በባክቴሪያ የሚመጣ በሽታ ሲሆን የሚተላለፈውም በግብረ ሥጋ ግንኙነት ከተያዘ ሰው ወደ ጤናማ ሰው ነው። ጨብጥ በሽታ በብዛት የሚያጠቃው ወይም የሚጎዳው የመራቢያ አካላትን ሲሆን በተጨማሪ ዓይን ይጎዳል፣ ጉሮሮ ይጎዳል፣ እንደዚህም ደግሞ ሬተም ይጎዳል። ጨብጥ በሽታ ካልታከመ ብዙ የጤና ችግሮችን ያመጣል። ለምሳሌ መሃንነትን ያመጣል። ሴቶች ላይ መሃንነትን ያመጣል። የረጅም ጊዜ የሆድ ህመም ከእምብርት በታች ያመጣል። ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው በብዛት በወሊድ ጊዜ ሲሆን ህጻናት ላይ የዓይን ህመም እስከ ዓይን ማጥፋት ሊያመጣ ይችላል። ጨብጥ ለኤችአይቪም ያጋልጣል። ጨብጥ በሽታ ወንዶች ላይ የሽንት ቱቦ ስለሚያጠብ ከጊዜ ሂደት በኋላ ሽንት በትክክል እንዳይወጣ ያደርጋል። ስለዚህ የጨብጥ በሽታ ካልታከሙ ብዙ የጤና ጠንቅ ይዞ ሊመጣ ስለሚችል መታከም አስፈላጊ ነው። ጨብጥ በሽታ እንዴት ይተላለፋል? ቀደም እንዳልኩት በሁለት መንገድ ነው። አንደኛ በግብረ ሥጋ ግንኙነት ሲሆን ከተያዘ ሰው ወደ ጤናማ ሰው ሲሆን፣ ሁለተኛ ደግሞ ከእናት ወደ ልጅ ነው። ምልክቶቹ ምንድን ናቸው? ምልክቶቹን እናያለን። የጨብጥ በሽታ ምልክቶች ምንድን ናቸው? አንደኛ ሽንት መቃጠል። ወንዶችም ሴቶችም ላይ ሽንት መቃጠል ባህሪ ያለው፣ እንደዚሁም ደግሞ በግብረ ሥጋ ግንኙነት ጊዜ ህመም መኖር፣ የመቃጠል ስሜት መኖር፣ እንደዚሁም ደግሞ ሴቶች ላይ በፒሪየዳቸው ሳይደርስ መሀል ላይ አልፎ አልፎ ደም መምጣት፣ ይህም የጨብጥ ምልክቶች ነው። ሌላ ደግሞ ሴቶች ላይ የሆድ ህመም ቅድም እንዳልኩ ከእምብርት በታች የሚሰማ ህመም ጨብጥ ሊሆን ይችላል ማለት ነው። ሌላ ሴቶችም ወንዶችም ላይ ያልተለመደ ፈሳሽ በመልክም ለየት ያለ ቢጫ ወይም ዳለቻም ሊሆን ይችላል፣ ወይም ነጭም ሊሆን ይችላል። ከሌላ ጊዜ ለየት ያለ ማለት ነው። ወይም ደግሞ ሽታም ሊኖረው ይችላል፣ መግልም የሚመስል ሊሆን ይችላል። ስለዚህ እነኚህ ፈሳሾች ካሉ የጨብጥ በሽታ ምልክቶች ናቸው ማለት ነው። ለጨብጥ በሽታ የሚጋለጡ ሰዎች ምን አይነት ሰዎች ናቸው? ጨብጥ በሽታ የሚጋለጡት በየጊዜው ሴክሹዋል ፓርትነር የሚቀያየሩ፣ ሴክሹዋል ከአንድ በላይ ሴክሹዋል ፓርትነር ያላቸው ሰዎች ሴትም ወንድም ማለት ነው፣ እዚህ ይጋለጣሉ። ሁለተኛ አዲስ ጓደኛ የሚይዙት፣ አዲስ ሴክሹዋል ፓርትነር ሳይመረመሩ መገናኘት፣ ይህም ለጨብጥ በሽታ ያጋልጣል ማለት ነው። ሌላ ለጨብጥ በሽታ የሚያጋልጠው ኤችአይቪ ኤድስ ያላቸው ሰዎች በቀላሉ በጨብጥ በሽታ ይያዛሉ። ትምህርት የሌላቸው ወይም ደግሞ ስለ ጨብጥ በሽታ ምንም መረጃ የሌላቸው ሰዎች በቀላሉ በጨብጥ በሽታ ሊጠቁ ይችላሉ ማለት ነው። የጨብጥ በሽታ መከላከያ መንገዶች ምንድን ናቸው? የጨብጥ በሽታ መከላከያ መንገዶች አንደኛ መታመን ነው። ለሁሉም ሴክሹዋል ትራንስሚሽን የሚሆን መታመን፣ አንዱ ለአንዱ መታመን እና ሴክሹዋል ፓርትነር አንድ ብቻ መያዝ፣ ከአንድ በላይ ሴክሹዋል ፓርትነር አለመያዝ፣ ኮንዶም መጠቀም፣ ከልጅ ወደ እናት እንዳይተላለፍ ሳያረግዙ በፊት ቀድሞውኑ ወደ ሕክምና ሄዶ መመርመር እና መድኃኒት መውሰድ ሳያረግዙ በፊት፣ ካረግዙም በኋላም በእርግዝና ጊዜም ክትትል ማድረግና ወደ ልጅ እንዳይተላለፍ መድኃኒት መውሰድ፣ እንደዚሁም ደግሞ በወሊድ ጊዜም ለልጅም መድኃኒት ይሰጣል። በተለይ ዓይን ስለሚጎዳ የዓይን ጠብታ ስለሚሰጥ ሐኪም ቤት በመውለድ ወይም ደግሞ ሄልዝ ፋሲሊቲ ውስጥ በመውለድ ልጆችን እንዳያጠቃ ማድረግ ይቻላል ማለት ነው። ለዛሬ ያስናቸው ትምህርቶችን ይህን ይመስላል።